በዓለማችን ላይ በአሁኑ ሰዓት ዲጂታል ስኪሎች የብዙ ሰዎችን ህይወት እየለወጡ እንመለከታለን። እናም ብዙ ሰዎች ዲጂታል ስኪሎችን እየተማሩ ይገኛሉ። ነገር ግን ትክክለኛውን ዲጂታል ስኪል ባለመምረጣቸው ምክንያት ጊዜያቸውና ጉልበታቸውን ከማባከን አልፎ ይህ ነገር ለእኔ አይሰራም ማለት ላይ ናቸው። ነገር ግን ስህተቱ እዚህ ጋር አይደለም፣ ከእነሱ ጋር የሚሄደውን ዲጂታል ስኪል ባለመምረጣቸው ምክንያት እንጂ። ለዚህም ነው ይህንን ቪዲዮ የሰራሁላችሁ። ይህንን ቪዲዮ እስከ መጨረሻው ስትመለከቱ ዲጂታል ስኪል ከመምረጣችሁ በፊት መጠየቅ ያሉባችሁን 7 ጥያቄዎች የምነግራችሁ ይሆናል። እመኑኝ፣ እነዚህን 7 ጥያቄዎች ከመለሳችሁ ከእናንተ ጋር የሚሄደውን ትክክለኛውን ስኪል መምረጥ ትችላላችሁ። አንደኛውና የመጀመሪያው የእናንተ ፍላጎት ምንድን ነው? ስትሰሩት የማይሰለቻችሁ እንዲሁም ደስ እያላችሁ የምትሰሩት ስራ ያ የእናንተ ፓሽን ነው። ስራውን ስትሰሩት ደስ እያላችሁ የምትሰሩት ከሆነ ደግሞ በአጭር ጊዜ ፕሮፊቴብል የመሆን እድላችሁ በጣም ከፍተኛ ነው። ሁለተኛው ጥያቄ ደግሞ ምን ነገር ላይ ጥሩ ነኝ የሚለው ነው። ይህ ጥያቄ ከነዚህ ስኪሎች ውስጥ የትኛውን ከዚህ በፊት ሞክሬዋለሁ፣ የትኛው ጋር ጥሩ ነኝ ብላችሁ እንድትጠይቁ ያደርጋቸዋል። ይህንንም ስላችሁ የትኛው ጋር ፕሮፌሽናል ነኝ ብላችሁ መጠየቅ ሳይሆን ከዚህ በፊት በትንሹም ቢሆን የሞከርኩት የትኛውን ነው ብሎ መጠየቅ ያስፈልጋል። ሶስተኛው ጥያቄ ደግሞ ይህ ስኪል ምን ያክል ገንዘብ ያመጣል የሚለው ነው። ከዚህ እንድትይዙልኝ የምፈልገው ፓሽን ኢዝ ናት ኢናፍ። ምክንያቱም ምንም እንኳን ፍላጎት ቢኖራችሁ ገንዘብ ካላመጣ ምንም ነው። እናም ይህ ስኪል ምን ያክል ገንዘብ እንደሚያመጣና ሰዎች ለዚህ ሰርቪስ ምን ያክል እንደሚከፍሉ ማወቅ አለባችሁ። አራተኛው ጥያቄ ይህ ስኪል ቀጣይነት አለው ወይ የሚለው ነው። አንዳንድ ስኪሎች አሁን ላይ ጥሩ ሆነው ነገር ግን ቀጣይነታቸው ያጠራጥራል። ስለሆነም ስኪል ስትመርጡ ራሱን አፕዴት እያደረገ ቀጣይነት ያለው ሊሆን ይገባል። አምስተኛው ጥያቄ ለምን ያክል ጊዜ መቆየት እችላለሁ የሚለው ነው። ይህንን ስኪል እየተማርኩ ፕሮፊታማ ሳልሆን ለምን ያክል ጊዜ መቆየት እችላለሁ ብሎ መጠየቅ ያስፈልጋል። ስድስተኛው ጥያቄ ምን ያክል ጊዜ አለኝ የሚለው ነው። ለዚህ ስኪል በየቀኑ ስንት ሰዓት ሰጥቼ ነው ኮንሲስታንትሊ መስራት የምችለው የሚለውን ጥያቄ ራሳችንን መጠየቅ አለብን። ሰባተኛውና የመጨረሻው ጥያቄ ደግሞ ይህንን ህይወት የእውነት እፈልገዋለሁ ወይ የሚለው ነው። ይህንን ስኪል ተምራችሁ በዚህም ስኪል ሰርታችሁ የሚመጣውን ላይፍ ስታይል የእውነት ትፈልጉታላችሁ ወይ ነው። ነገር ግን አንድ ነገር ላስታውሳችሁ፣ የምትወዱትን የምትችሉትና ገንዘብ የሚያመጣ ስኪል ከመረጣችሁ ያ ትክክለኛው ምርጫ ነው። ቪዲዮ ካስተማራችሁ ላይክ ማድረግ እንዳትረሱ። የዚህ ትልቅ ቤተሰብ አባል ለመሆን ይህንን ቻናል ሰብስክራይብ ማድረግና የቴሌግራም ቻናላችን ደግሞ ጆይን ማድረግ እንዳይረሳ።